ዌልካም ቱ የኦል ኢን ዋን ኤዱኬሽን የዩቲዩብ ቻናል ቤተሰቦች፣ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ከዚህ በፊት በነበረው የአፕቲቲዩድ ጥያቄዎችን ሁለት ቪዲዮዎች ላይ ለመስራት ሞክሬ ነበረ፣ እድሜ ላይ ያተኮሩ ጥያቄዎችን። ዛሬም ደግሞ ሶስተኛው ቪዲዮ ላይ ለመስራት ይዤላችሁ የመጣሁትኝ ትሬን ወይም ደግሞ ባቡር ላይ ዲፔንድ የሆኑ ናቸው። ሪላቲቭ ቱ ማን ሊሆን ይችላል ወይ ብሪጅ ወይም ደግሞ ከሌሎች ነገሮች ከፖል ጋር ያላቸውን ሪላቲቭሊ ያላቸው ስፒድ ወይም ደግሞ ታይም ወይም ደግሞ ሌንግዝን የሚጠይቁ ጥያቄዎችን ለማየት እንሞክራለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንዲሁም ደግሞ ለሌሎች ጓደኞቻችሁ ሼር በማድረግ አጋርነታችሁን እንድታሳዩን ስል ጠይቃለሁኝ። ቀጥታ ወደ ጥያቄዎቹ እንገባለን። በቻልነው አቅም በደንብ አድርገን እስከምንረዳ ድረስ በደንብ ፈትፈት አድርጌ ለማስረዳት እሞክራለሁኝ። አብሮነታችሁ አይለየኝ። ወደ መጀመሪያው ጥያቄ አልፋለሁኝ። ኩዌስችን ነምበር 1 the length of the bridge which a train 130 meters long and travel at 45 km per hour can cross in 30 seconds is ይላል ጥያቄው። ያ ማለት የሚጠይቀው የዚህ ጥያቄ ሁሌም እንደማነሳላችሁ መጀመሪያ ጥያቄው መረዳት የመልሱን 50% ማግኘት ስለሆነ መጀመሪያ ጥያቄውን በደንብ መረዳት መቻል አለብን። የዚህ ጥያቄ አስ ጊቨን የተሰጠን ምንድነው? የትሬኑ 130 ሜትር ሌንግዝ ተሰጥቶናል እዚች ጋር እንደምታዩት። ሶሪ ሌላው ደግሞ ትሬኑ ትራቭል ያደረገበት ወይም ደግሞ ያንን ብሪጅ ክሮስ ያደረገበት ብሪጁ ወይም ድልድዩን ክሮስ ያደረገበት ስፒድ ደግሞ ተሰጥቶናል 145 ኪሎ ሜትር ፐር አወር ብሎ ማለት ነው። በስንት ሰከንድ ውስጥ ነው? ታይም ተሰጥቶናል። በስንት ሰከንድ ውስጥ ነው? በ30 ሰከንድ ውስጥ ነው ያንን ብሪጅ ያቋረጠው ይላል። ስለዚህ እዚህ ጋር የሚጠይቀን ጥያቄ ምንድነው? ዘ ሌንግዝ ኦፍ ዘ ብሪጅ ነው እየተጠየቀን ያለ ነው። ሉኪት ከመጀመሪያ ዘ ሌንግዝ ኦፍ ዘ ብሪጅ ብሎ መጨረሻ ላይ በኢዝ የጨረሰው ጥያቄው የብሪጁ ሌንግዝ ወይም ደግሞ የዛ ድልድይ ሌንግዙ ምን ያህል ነው ብሎ ነው የጠየቀን። ስለዚህ ለምሳሌ ያው መሳል ብዙም ላይ ነኝ፣ ዝም ብለን አንድ ትሬን የሚመስል ነገር እንሳል እስቲ። ይሄን ትሬን እናድርገውና ብሪጅ ደግሞ እዚች ጋር እናድርግ። ይሄ ብሪጅ ነው። እዚህ ጋር ትሬኑ ምን ተሰጥቶናል? 130 ሜትር ተሰጥቶናል። ያስ ጊቨን ሌንግዝ ኦፍ ትሬን 130 አለ። ከዛ ታይም አለ። ታይም 30 ሰከንድ አለ። ከዛ ስፒድ አለ። ያው ስፒድ የምናውቀውን አብዛኛው ፊዚክስ ላይ ቪ ተብሎ ነው ያው የሚወከልበት ማለት ነው። ስለዚህ ስፒድ ኦፍ ትሬኑ ስንት ነው? 45 ፐር ኪሎ ሜትር ፐር ሃወር ነው። የተጠየቀው ጥያቄ ምንድነው? እዚች ጋር እቺ ምንድናት ያልናት? ብሪጁ አይደል ያለው? የብሪጁ ሌንግዝ ነው የተጠየቅነው። ሌንግዝ ኦፍ ብሪጅ ጥያቄው ይሄ ነው። ጊቨን ተሰጠን፣ የተሰጡን ነገሮች አሉ። ሌንግዝ ኦፍ ትሬን 130 አለ። ይሄ ትሬን ቢሆን የዚች ትሬን ሌንግዟ 130 ሜትር ነው ብሎናል። በሜትር ነው የተገለጸው፣ ዩኒቱ እንዳይጠፋብን። ታይሙ ደግሞ 30 ሰከንድ ነው፣ በሰከንድ ነው የተገለጸችልን። ስፒዱ ደግሞ 40 ኪሎ ሜትር ፐር ሃወር ይላል። እዚች ጋር ዩኒቶቹን ተመሳሳይ ማድረግ ስራ መጀመሪያ ለመስራት መቻል አለብን። ለምሳሌ ስፒዱ የተሰጠን 45 ኪሎ ሜትር ፐር ሃወር ነው። ይሄ 45 ኪሎ ሜትር ፐር ሃወር ማለት ወደ ሰከንድ ለመለወጥ 1 ኪሎ ሜትር 1000 ሜትር ነው። 1 ሃወር ማለት ደግሞ 60 ሚኒት ታይምስ 60 ሰከንድ ስለሆነ 3600 ሰከንድ ይሆናል ማለት ነው። ስለዚህ 20 በ20 ብናጠፋ 1036 ይሆናል። በ25 በ218 ስለዚህ የትኛውንም ስፒድ በኪሎ ሜትር ፐር ሃወር ተሰጥቶ ነው ወደ ሜትር ፐር ሰከንድ ለመቀየር 5/18 ነው የምንጠቀመው ማለት ነው። ምክንያቱም ያው አቃለን ስላገኘ ነው እዚች ጋር። ስለዚህ ስፒዱን መጀመሪያ ወደ ሜትር ፐር ሰከንድ እንቀይረው። v is equal to
45 ታይምስ 5 ኦቨር 80 ይሄ ማለት በ9 2 በ9 5 ሲባዛ በ5 25 ኦቨር 2 ሜትር ፐር ሰከንድ ይሆናል። እዚህ ጋር ዩኒቱን እንዳንረሳ ሜትር ፐር ሰከንድ ስለሆነ ማለት ነው። ጉድ። ስለዚህ ይሄኛውን ስፒዱን የመጀመሪያ የመቀየር ስራ ቀይረናል። ሁሌም ኪሎ ሜትር ፐር ሀወር ከነበረ ዩኒቶቹን ተመሳሳይ ለማድረግ ወደ ሲዩቴብል ወደ ሆነልን ዩኒት መቀየር መቻል አለብን። ስለዚህ 45 ኪሎ ሜትር ፐር ሀወር የነበረውን አሁን ወደ 25 ኦቨር 2 ሜትር ፐር ሰከንድ ቀይረናል። ስለዚህ ሌንግዙ የተሰጠን በሜትር ነው፣ ታይሙ የተሰጠን በሰከንድ ስለሆነ ወደ ተመሳሳይ ዩኒት ቀይረናቸዋል። ምክንያቱም ይህንን ካልቀየርን የምንሰራው ስራ ኢረር ይሆናል ማለት ነው። ምክንያቱም የምናገኘው ውጤት ብንፈልገው እንኳን ምናልባት ከምርጫ ውስጥ የማናገኘው ሊሆን ይችላል ማለት ነው። ስለዚህ ይሄንን በጣም ጥንቃቄ አድርገን መስራት መቻል አለብን። አሁን ዩኒቱን ከቀየርን በኋላ ወደ ተፈለገው ጥያቄ ወደ ተጠየቅነው ጥያቄ መሄድ መቻል አለብን። ይሄ ምንድነው? ሌንግዝ ኦፍ ብሪጁን የተጠየቅነው። አሁን እንምጣ። ምንድነው የሚለው? ይሄኛው ባቡር ይሄንን ብሪጅ ሙሉ ለሙሉ ክሮስ ለማድረግ ስንት ሰከንድ? 30 ሰከንድ ነው የፈጀበት። 30 ሰከንድ ይሄንን ብሪጅ ክሮስ ለማድረግ ከፈጀበት ያ ማለት ይሄኛው ትሬን እዚች ጋር ከመጣ በኋላ ያለው ማለት ነው። አሁን ትሬኗን እዚች ጋር ብናረጋት ትሬኗ ብትሆን ከዚች ጋር እስከዚች ድረስ ያለችው ሌንግዝ ሲካፈል ይሄ ትሬን አልፎ እዚች ጋር ሊደርስ የደረሰበት ሰከንድ ምን ይሰጠኛል? ስፒድ ይሰጠኛል። ያ ስፒድ ማለት 45 ኪሎ ሜትር ፐር ሀወር የተሰጠን ስፒድ ማለት ነው። ስለዚህ ሌንግዙ ማለት የብሪጁ ሌንግዙን ስለማናውቀው ሌንግዝ ኦፍ ቢ ብለናል እዚች ጋር ፕላስ ሌንግዝ ኦፍ ትሬን ስንት ተሰጥቶናል? 130 ተሰጥቶናል። ስለዚህ ሌንግዝ ኦፍ ብሪጅ ፕላስ ሌንግዝ ኦፍ ትሬን ኦቨር 30 ሰከንድ ኢዝ ኢኳል ቱ ማን ይሰጠኛል? ስፒድ። ስለዚህ እዚህ ጋር የማይታወቀው ማን ነው? ሌንግዝ ኦፍ ብሪጅ ብቻ ነው፣ ሌሎቹ የተሰጡ ስለሆነ ማለት ነው። ወደዚህ እንምጣ። ያ ማለት ቪ ኢዝ ኢኳል ቱ ሌንግዝ ኦቨር ታይም እንደሆነ እናውቀዋለን። ስለዚህ ቪያችን ስንት ነው አለን? 25 ኦቨር 2 ሜትር ፐር ሰከንድ ናት። ሌንግዝ ማለት ደግሞ የብሪጁ ሌንግዝ እና እዚች ጋር ያልኳችሁ የብሪጁ ሌንግዝ ሲደመር የትሬኑ ሌንግዝ ስለሆነ ሌንግዝ ኦፍ ብሪጅ ፕላስ 130 ኦቨር ታይም ማን ነው? ታይም ማለት ደግሞ እዚህ ጋር ጊቨን የተሰጠናለ 30 ሰከንድ ናት። 30 ሰከንድ። ስለዚህ እዚች ጋር ስንመጣ ምን ይሆናል? እቺኛዋ ሰከንድ ስለሆነች ይሄ ከስር ስለሆነ ያለው ወደ ላይ ሲወጣ ራሱ ያጣፈዋል ማለት ነው። ምክንያቱም እቺን ወደዚህ ብናመጣት እቺኛዋ ወደዚህ ስለምትሆን ክሪስ ክሮስ እቺኛዋ በዚህ ተጠፋለች። እዚች ጋር ሜትር አለችን፣ እዚህ ጋር ሜትር አለ። በጣም ጥሩ። ስለዚህ 30 ይላል። አሁን ይሄንን ክሪስ ክሮስ የመስራት ስራ እንስራ። 25 ሲባዛ በ30 ኦቨር 2 ኢኳል ቱ ኤል ፕላስ 130 ነው የሚመጣው። ስለዚህ 25 ሲባዛ በ30 ኦቨር 2 ኤል ፕላስ 130 ይሄ ማለት 15 30 ለ2 ማለት 15 ነው። 15 ሲባዛ በ25 15 ሲባዛ በ25 375 ይመጣል። ስለዚህ 375 ሜትር እኩልናል ሌንግዝ ፕላስ 130 ሜትር። ስለዚህ ሌንግዝ ኢዝ ኢኳል ቱ ሌንግዝ ማን ነው? የብሪጅ ነው። ኢዝ ኢኳል ቱ 375 ማይነስ 130 ማለት ነው። ስንት ይመጣል? 245 ይመጣል። ስለዚህ
ሌንግዝ ኦፍ ብሪጃችን 245 ሜትር መጥቶልናል ማለት ነው። ሉኪት ወደ ኋላ እንመለስ። ስለዚህ ዘ ሌንግዝ ኦፍ ዘ ብሪጅ ዊች ኤትሬን 130 ሜትርስ ርዝመት ያለው በ45 ኪሎ ሜትር ፐር ሃወር ብሪጁን ክሮስ ካደረገው በ30 ሰከንድ ውስጥ የብሪጁ ሌንግዝ ስንት ነው የሚለው። ስለዚህ የብሪጁ ሌንግዝ 245 ይሆናል ማለት ነው፣ አሁን ሰርተን ባገኘነው መሰረት። ስለዚህ እዚህ ጥያቄ ላይ መርሳት የሌለብን ነገር ምንድነው? መጀመሪያ ላይ ምንድነው የተሰጠን የሚለውን ነገር ማወቅ። ለዛው የተሰጠን ነገሮች የመጀመሪያ ላይ ሌንግዝ ኦፍ ትሬን 130 ሜትር ተሰጥቶናል። ትሬኑ ሙቭ የሚያደርግበት ስፒዱ 45 ኪሎ ሜትር ፐር አወር ተሰጥቶናል። እዚች ጋር ዩኒት መቀየራችንን እንዳንረሳ፣ ምክንያቱም ተመሳሳይ ዩኒት ማድረግ ስላለብን። ሌላው ክሮስ ያደረገበት ሰከንድ የፈጀበት ያንን ብሪጅ ጨርሶ ለመውጣት የፈጀበት ታይም ተሰጥቶናል። 30 ሰከንድ ነው የፈጀበት ያል። ስለዚህ ሙሉ ለሙሉ ከዚህኛዋ የብሪጇ መነሻ ያደረግናት እቺ ስለሆነች ከዚች ጋር እስከዚች ድረስ ያለው ሌንግዝ ይፈጅበታል። ምክንያቱም በ30 ሰከንድ ውስጥ ለመውጣት ይህንን ሌንግዝ መጓዝ ስላለበት ማለት ነው። ስለዚህ ይሄ የሁለቱ ሌንግዞች ድምር፣ ያ ማለት የብሪጁና የትሬኑ ሌንግዝ የሚሰጠን የሁለቱ ድምር ሲካፈል ለፈጀበት ክሮስ ለማድረግ ለፈጀበት ታይም እኩል ይሆናል። ምን ይሰጠናል? ስፒድ ኦፍ ብሪጁ ስለሆነ ስፒድ ኦፍ ትሬኑ ስለሆነ ማለት። ስለዚህ በዚህ መሰረት የስፒድ ኦፍ ትሬን ኢዝ ኢኳል ቱ ሌንግዝ ኦፍ ብሪጅ ፕላስ ሌንግዝ ኦፍ ትሬን ኦቨር ክሮስ ያደረገበት ታይም ነው። ስለዚህ 25 ኦቨር 2 ሜትር ፐር ሰከንድ የቀይረን ያመጣነው የተሰጠው 45 ኪሎ ሜትር ፐር አወር ስለነበረ ወደ ሜትር ፐር ሰከንድ ስንቀይረው 45 በ5 18ኛ ማለት 25 2 ሜትር ፐር ሰከንድ ስለሚመጣ ማለት እኩል ይሆናል ሌንግዝ ኦፍ ብሪጅ ፕላስ 130 ሜትር ሌንግዝ ኦፍ ትሬን ነው ኦቨር 30 ሰከንድ ደግሞ ክሮስ ለማድረግ የፈጀበት ነው። ይሄንን ሰከንድ በሰከንድ ስለሚጠፋ የሚቀረን ሜትር ብቻ ነው። ሌንግዝ የሚገለጸው ዩኒቱ በሜትር ስለሆነ ማለት ነው። ስለዚህ 25 ታይምስ 30 ኦቨር 2 ማለት እዚች ጋር በቱ ብናጠፋ 15 ይሆናል። 15 ሲባዛ በ25 375 ሜትር ይመጣል። ኢዝ ኢኳል ቱ ሌንግዝ ፕላስ 130 ነው። ስለዚህ ሌንግዝን ብናስቀምጠው 130 ነው ስናመጣ 375 ማይነስ 130 ይሆናል። ስለዚህ ሌንግዝ ኦፍ ብሪጃችን ፋይናል አንሰራችን የሚሆነው 245 ይሆናል ማለት ነው። ምናልባት እዚህ ጥያቄ ላይ ብሪፍ ያልሆነ ነገር ካለ ኮሜንት መስጫው ላይ ታስቀምጡልኝ ትችላላችሁ።